መኝታ ቤቴ ውስጥ ቁጭ ብዬ ራሱ ድምጻቸው ይሰማኛል። የእነሱ ጭቅጭቅ ይሰማኛል። ማለቴ የእናቴ ጥፋት እንዳልሆነ አውቃለሁ። አታምሽ እየሰከርካት ትምጣ ምናምን እያለች ነበር ስትነግረኝ የነበረው። ነገር ግን እሱ አይሰማም። ባገኘው አጋጣሚ ሁሉ እየሰከረ እየመጣ እናቴን ያሰቃያታል። ትክክለኛ አባቴ አይደለም፣ የእንጀራ አባቴ ነው። እናቴ አባቴ ከሞተ በኋላ ነበር ያንን ጨካኝ ሰው ያገባቸው። ከዚህ በፊት ይጨቃጨቁ ነበር። ነገር ግን የዛሬው ለየት ይላል። የዛሬው ጠንከር ያለ ነበር። ከብዙ አስጨናቂ የጭቅጭቅ ጊዜያት በኋላ ሁሉም ነገር ጸጥ አለ። አሁን ላይ የሚሰማው የውሻዬ ድምጽ ብቻ ነው። የሆነ ሌባ የገባ ይመስል በጣም ነበር ሲጮህ የነበረው። እኔም እንደተፈጠረ ነው ከመኝታ ቤት ወጥቼ ወደ ሳሎን ሲሄድ እናቴ መሬት ላይ ወድቃ እያለቀሰች ነበር። የእንጀራ አባቴ ደግሞ መሬት ላይ ሆና የምታለቅሰው እናቴን ሲደበድባት ነበር። ያ ሰውዬ እናቴን ሲደበድባት ስለነበር ነው ውሻዬ ሲጮህ የነበረው። በዚህ ጊዜ በጣም ስለተናደድኩ ጠረጴዛው ላይ ተቀምጦ የነበረውን የብርቱካን መቁረጫ ቢላ አንስቼ አንገቱ ውስጥ ከተትኩት። በዚህ ጊዜ ያ ጨካኙ አባቴ መሬት ላይ ወድቆ ማቃሰት ጀመረ።